ዛሬ ደግሞ ፒያሳ አካባቢ ለዘመናት ተወዳጅ ሆነው የቆዩ አንድ የኬክ ቤትና አንድ የባቅላባ ቤት አሳያችኋለሁ። አብዛኞቻችሁ በተለይ አዲስ አበባ የምትኖሩ ሰዎች ሁለቱንም ቤት ታውቋቸዋላችሁ ብዬ ገምታለሁ። መጀመሪያ ማሳያችሁ ቤት ክሪያዚስ ሲባል የሚገኘው ፒያሳ ከኤልፓ ፊት ለፊት ነው። ቤቱ በጣም ረጅም ጊዜ የቆየ የግሪክ ኬክ ቤት ሲሆን እስካሁን ድረስ መጀመሪያ የከፈቱበት ቦታ ይገኛል። እኛ ከኬኮቻቸው የሞከርነው በጣም የሚታወቁበትን ጎጆ ኬክ፣ ሶፍት ኬክ እና ዘቢብ ኬክ ነበር። ከጎጆ ኬካቸው በተጨማሪ ቦክሰኛ ኬካቸውም ታዋቂ ሲሆን እኛ በሄድንበት ሰዓት አልቆ ነበር። ጎጆ ኬካቸው በጣም የሚታወቁበት ኬክ ሲሆን እላዩ ላይ ጎጆ ሼፕ ያለው ውስጡ ክሪም ያለበት ቾኮሌት ክረስትድ ዶም አለው። ዶሙ የቾኮሌት ቢመስልም ነገር ግን ፒውር ቾኮሌት ቴስት አልነበረው። ከክሬሙ ስር የነበረው ፔስትሪም ውስጡ ሳማው ረጠብ ያለ ሌየር ነበረው። እኔ ጎጆ ኬካቸውን ስበላ ክሪሙን እንደዚህ ላዩ ላይ ቀብቼ ሲሆን በተለይ እንደዚህ ከወተት ጋር ለኔ ምርጥ ኮምቢኔሽን ነበር። ሶፍት ኬካቸው እንደ ስሙ ስፖንጅ እና ሶፍት ቴክስቸር ሲኖረው ለኔ ቆንጆ ቴስት ነበረው። ነገር ግን እንደ ጎጆ ኬካቸው አልወደድኩትም ነበር። ይሄንንም ኬክ እና ሌሎች ኬኮቻቸውንም ከሻይ ወይም ከወተት ጋር ብትሞክሯቸው የበለጠ ይመቻቸዋል ብዬ ገምታለሁ። ዘቢብ ኬካቸው ለኔ ከኬኮቻቸው ሊስት ፌቨሪቴ ሲሆን ከሌሎች ኬኮቻቸው ደረቅ ያለ ሆኖ የራሱ የሆነ ዲሰንት ቴስት ነበረው። ሁሉም የሞከርኳቸው ኬኮች ቆንጆ የሚባሉ ሲሆኑ ከሁሉም የበለጠ የተመቸኝ እንደነገርኳችሁ ጎጆ ኬካቸው ነበር። እዚህ ቤት ከሄዳችሁ መሞከር ያለባቸው ኬኮች ጎጆ ኬካቸውንና ቦክሰኛቸውን ነው። ሁለተኛ ማሳያችሁ ቤት መኮንን ባቅላባ ሲባል ቅድም እንዳያችሁት ቤት ከረጅም ጊዜ ጀምሮ ፒያሳ አካባቢ ባቅላባቸውን ሰርቭ እያደረጉ ይገኛሉ። መጀመሪያ ከነበሩበት ቦታ 200 ሜትር ያህል ርቀት ሪሎኬት አድርገው አሁን የሚገኙት ፒያሳ አድዋ 00 ነው። ከረጅም ጊዜ ጀምሮ የሚታወቁት በባቅላባቸው ሲሆን ሌሎች ቆንጆ የሚባሉ ኬኮችም አዘጋጅተው ያቀርባሉ። እኛ ከቤታቸው የሞከርነው ባቅላባ፣ ሚሊፎኒ፣ ሶፍት ኬክ እና ተቆራጭ ነበር። ባቅላባቸው መልቲፕል ሌየሮች ሲኖሩት ሌየሮቹ መሃል ለውዝ በደንብ ነበረበት። እላዩ ላይም ሲራፕ በደንብ ተደርጎበት ነው የሚቀርብላችሁ። ድሮ ሲራፓቸው ማር ነበር ቢባልም አሁን ግን ሹገር ሲራፕ እንደሆነ በደንብ ያስታውቃል። የባቅላባ ፔስትሪ ሶጊ ነው ባይባልም ክሪስፒ ቴክስቸር አልነበረውም። እንደዛም ሆኖ በእኔ አስተያየት ባቅላባቸው ደህና ቢባል ቴስት ነበረው። ድሮ ግን ከዚህ በጣም የተሻለ ቴስት እንደነበረው እኔም አስታውሳለሁ። ሶፍት ኬካቸው እና ሚሊፎኒያቸው እኔ እዚህ ቤት ከሞከርኳቸው ፔስትሪዎች ሁሉ በጣም የወደድኳቸው ሲሆኑ ለኔ ምርጥ የሚባል ቴስት ነበራቸው። ትንሽ ቅሬታ የነበረኝ ሚሊፎኒያቸው ትንሽ ደረቅ ብሎብኝ ነበር። ከዛ በተረፈ ሁለቱም ኬኮች ለኔ በጣም አሪፍ ነበሩ። ተቆራጫቸው እዚህ ቤት ከሞከርኳቸው ለኔ ሊስት ፌቨሪት ሲሆን ልክ እንደ ባቅላባቸው ደህና የሚባል ቴስት ነበረው። ዛሬ ይዤላችሁ የቀረብኩት ይሄንን ሲመስል ሌላ ጊዜ የተሻለ ነገር ይዤላችሁ እንድቀርብ አስተያየታችሁን ንገሩኝ።